በአዲስ አበባ ጎዳናዎች ላይ በየቀኑ የምናየው ነገር ግን ብዙዎቻችን የጀርባውን ምስጢር የማናውቀው አንድ ትልቅ ጦርነት አለ። ይህ ጦርነት በኃይል የሚደረግ አይደለም። በሚሊዮን የሚቆጠሩ የከተማዋ ነዋሪዎችን ሆድ ለመቆጣጠርና በቢሊዮን የሚቆጠር ብር የሚያንቀሳቅሰውን የፉድ ደሊቨሪ ገበያን ለመቀራመት የሚደረግ የቴክኖሎጂ ጦርነት ነው። ከጥቂት ዓመታት በፊት በአዲስ አበባ ከተማ ምግብን በስልክ አዞ ቤት ወይም ቢሮ ድረስ ማስመጣት እንደ ቅንጦት አልፎ ተርፎም የጥቂት ባለሀብቶችና የውጭ ሀገር ዜጎች ምርጫ ተደርጎ ይታይ ነበር። ዛሬ ግን የከተማዋ ፈጣን እድገት፣ የከተማዋ ትራፊክ መጨናነቅና ከሁሉም በላይ የዲጂታል ክፍያ ስርዓቶች በየሰው ስልክ ውስጥ መግባት ጨዋታው ሙሉ በሙሉ ቀይረውታል። በአንድ ወቅት የቅንጦት አገልግሎት የነበረውን ዘርፍ ዛሬ ላይ ወደ ሚሊዮን ብሮች የሚንቀሳቀስበት ወሳኝ ኢንዱስትሪ ቀይረውታል። ውጤቱ ደግሞ ግልጽ ነው። ትንንሽ ጀማሪ ኩባንያዎች ብቻ ሳይሆኑ የከተማውን ትራንስፖርት የሚቆጣጠሩ ግዙፍ ተቋማት እንኳ ወደዚህ ጦርነት ገብተዋል። ዛሬ በዚህ በቢሊዮን ብር በሚገመት የዴሊቨሪ ኢንዱስትሪ ውስጥ ስማቸው በጉልህ የጻፉ 6 ዋና ዋና ተፎካካሪዎች አሉ። እንደ ቢዩ፣ ደሊቨር አዲስ፣ ራይድ፣ ክሊክ፣ ፈረስ እና ትኩስ ደሊቨሪ ናቸው። የሚያደርጉት ስውር የገበያ ጦርነት እርስ በርስ የሚለያዩበት የቢዝነስ ሞዴል እና ገበያውን ማን እየተቆጣጠረው እንደሆነ ሙሉ በሙሉ ፈትሻለን። በኢትዮጵያ የደሊቨሪ ታሪክ ስናነሳ መጀመሪያ ስሙ የሚነሳው ደሊቨር አዲስ ነው። በ2007 አካባቢ ስራ የጀመረው ይህ ድርጅት በኢትዮጵያ ምድር የኦንላይን ደሊቨሪ ቢዝነስ መስራት እንደሚቻል ያሳየ የመጀመሪያው ድርጅት ነው። ደሊቨር አዲስ ሞዴሉ በከፍተኛ ደረጃ ወይም ፕሪሚየም ሞዴል ላይ ያተኮረ ነበር። ትኩረታቸውን መካከለኛና ከፍተኛ ገቢ ባላቸው ደንበኞች፣ ዲፕሎማቶች እና በዋና ዋና የውጭ ሀገር ምግብ ቤቶች ፕሪሚየም ሬስቶራንትስ ላይ በማድረግ ለዓመታት የገበያው ብቸኛ መሪ ሆነው ቆይተዋል። ጥራት ያለው ምግብ ያለምንም መበላሸት ለደንበኛው ሲያደርሱ በአሁኑ ሰዓት ከ500 እስከ 1000 የቪአይፒ ትዕዛዞችን ያስተናግዳሉ። በከተማው ያሉ ምርጥና ታዋቂ የተባሉ ከ150 በላይ ሬስቶራንቶች ጋር አብረው ይሰራሉ። የደሊቨሪ አሽከርካሪዎቻቸውም ከ100 እስከ 150 ይሆናሉ። ጥራትና ደህንነት ላይ ያተኮሩ በሞተር ሳይክል የሚንቀሳቀሱ ቋሚ ባለሙያዎች አሏቸው። ነገር ግን ይህን ጸጥተኛና የተወሰነ ገበያ ሙሉ በሙሉ ያናጋ አንድ አዲስ ማዕበል መጣ። እሱም ቢዩ ደሊቨሪ ነው። ቢዩ ወደ ገበያው የገባው ፍጹም የተለየና የጅምላ ገበያን ማስ ማርኬት ሞዴልን ያነጣጠረ ስልት ይዞ ነው። ምግብ ማዘዝ የሀብታሞችና የቅንጦት መሆን የለበትም በሚል መርህ የደሊቨሪ ክፍያዎችን እጅግ በማውረድ ሰብሳይዝ ደሊቨሪ እና ከትናንሽ የሰፈር ካፌዎችና ሻይ ቤቶች ጀምሮ እስከ ትላልቆቹ ድረስ በሰፊው ማስተሳሰር ጀመረ። ቢዩ የቻይናን የሃይፐር ሎካል ቴክኖሎጂ ሞዴልን በመጠቀም በአጭር ርቀት ውስጥ በሺዎች የሚቆጠሩ ትዕዛዞችን በዝቅተኛ ዋጋ በፍጥነት ማድረስ የሚችልበትን መዋቅር ዘረጋ። ይህ ስልት የደሊቨር አዲስን የረጅም ጊዜ በላይነት ሰበረው። የደሊቨሪ ቢዝነስን ወደ ተራው ህዝብ በከፍተኛ ፍጥነት አወረደው። በአሁኑ ሰዓት ቢዩ በቀን በአማካይ ከ5000 በላይ ትዕዛዞችን ይቀበላል። ከ800 በላይ ምግብ ቤቶች ጋር አብሮ ይሰራል። ከ1500 በላይ በብስክሌት እና በሞተር የሚንቀሳቀሱ ወጣቶች ያሉት ግዙፍ ሰራዊት አለው። ሌላኛው የማሸነፊያ መንገዳቸው የብስክሌት ደሊቨሪ ማዕበልን መፍጠራቸው ነው። ይህም የነዳጅ ወጪን ሙሉ በሙሉ በመስበር ወጪያቸውን እንዲቀንሱ ረድቷቸዋል። ጦርነቱ በደሊቨሪ ኩባንያዎች መካከል ብቻ የተወሰነ ቢሆን ኖሮ ቀላል በሆነ ነበር። ነገር ግን በአዲስ አበባ የታክሲ ትራንስፖርት ራይድ ሄሊንግ ዘርፍ ትልቅ ስምና በሚሊዮን የሚቆጠር ደንበኛ ያላቸው ሁለት ግዙፍ ኃይሎች ራይድ እና ፈረስ ወደ ጨዋታው ሲገቡ ውድድሩ ይበልጥ ተጧጧፈ። የእነዚህ ኩባንያዎች ወደ ደሊቨሪ መግባት ትልቅ ስልታዊ ምክንያት አለው። የታክሲ ደንበኞቻቸው አስቀድመው አፖቻቸውን በስልካቸው ላይ ጭነዋል። ስለዚህ አዲስ ደንበኛ ለማግኘት ማስታወቂያ ላይ በሚሊዮን የሚቆጠር ብር ማውጣት አይጠበቅባቸውም። የሚጠቀሙት ሞዴል ክሮስ ሴሊንግ ሞዴል ይባላል። ታክሲ ለመጥራት መተግበሪያውን የከፈተውን ደንበኛ ለምን ምሳንም አብረህ አታዝም በሚል ማሳበቢያ በቀላሉ ይይዙታል። ፈረስ የራሱ ሰፊ የደንበኛ መረብና ፈረስ ማይልስ የተባለ የነጥብ ማሰባሰቢያ ማበረታቻ ስልት በመጠቀም ደንበኞች ታክሲ በተጠቀሙ ቁጥር ባገኙት ነጥብ ምግብ በነፃ ወይም በቅናሽ በቀላሉ እንዲያዙ ማድረግ ጀመረ። ይህ በታክሲ የተጓዝኩበት ትርፍ ነፃ ምሳ ይገዛልኛል የሚለው አሰራር የደንበኞችን ታማኝነት በከፍተኛ ሁኔታ አስሮ ይዟል። በሌላ በኩል ደግሞ የዘርፉ ቀዳሚ የሆነችው ራይድ ፉድ የራሷ የዳበረ የቴክኖሎጂ መዋቅር፣ የተረጋጋ የጂፒኤስ ካርታ አጠቃቀምና ሰፊ የሾፌሮች መረብ በመጠቀም ወደ ደሊቨሪ ዘርፍ ገባች። ሁለቱም ድርጅቶች እያንዳንዳቸው ከ300 በላይ መካከለኛና ከፍተኛ ደረጃ ያላቸው ሬስቶራንቶችን ያካተቱ ሲሆን በቀን ከ2000 በላይ የምግብ ማድረስ ትዕዛዞችን ይቀበላሉ። ትልቁ አቅማቸው ነዳጅ በጠፋበት ሰዓት እንኳን በሺዎች የሚቆጠሩ የራሳቸው ታክሲ ሾፌሮች ለታላላቅ ፓርሰሎችና የረጅም ርቀት የምግብ ትዕዛዞችን እንደ ሰፊ የደሊቨሪ ኃይል መጠቀም መቻላቸው ነው። በዚህ ግዙፍ ውድድር መሃል ግን በተለየ ስልት ገበያውን የሚቀራመቱ ሁለት ድርጅቶች አሉ። የመጀመሪያው ትኩስ ደሊቨሪ ነው። ትኩስ በገበያው ውስጥ ያለውን ትልቅ ክፍተት ተመልክቶ ነው የተነሳው። እሱም ምግብ በሰዓቱ አለመድረስና ቀዝቅዞ ወይም ተበላሽቶ መምጣት የሚለው የደንበኞች ሮሮ መፍታት ነበር። ትኩስ ትኩረቱ ምግብ ጥራት በልዩ የሙቀት መከላከያ ቦርሳዎች እና ትኩስ ጋራንት በተባለው ስልቱ ላይ አድርጓል። ምግብ ቀዝቅዞ ወይም ፈሶ ከደረሰ
ደንበኛው ሳይከፍል የመመለስ መብት አለው። ትኩስ በከተማው ታዋቂ ከሆኑ ከ100 በላይ ምግብ ቤቶች ጋር አብሮ ይሰራል። ከ80 እስከ 120 የሚሆኑ የሞተር ሳይክል የዴሊቨሪ ባለሙያዎችን አካቷል። ሁለተኛውና በቅርብ ጊዜ ገበያውን እያወቀ ያለው ክሊክ ዴሊቨሪ ነው። ከች በሰዓቱ በሚል መፈክር ራሱን የሚያስተዋውቀው ክሊክ ራሱ ምግብ በማድረስ ብቻ አልወሰንም። ይልቁንም መተግበሪያውን ሁሉንም ነገር ለማድረሻ ይጠቀምበታል። ከምግብ በተጨማሪ አስቤዛዎችን፣ መድኃኒቶችን፣ ዶክመንቶችን እና ልዩ ልዩ እቃዎችን ያደርሳል። በአጭር ጊዜ ውስጥ ከምግብ ቤቶች በተጨማሪ ሱፐርማርኬቶችና ፋርማሲዎችን ጨምሮ ከ1300 በላይ አጋር ነጋዴዎችን ይዟል። ከሁሉም በላይ ጨዋታውን የቀየረው ግን የክሊክ የሰው ኃይልና የትራንስፖርት ስልት ነው። ኩባንያው በሙሉ ሰዓት የቀጠራቸውና የራሱ ኤሌክትሪክ ብስክሌቶች ኢባይክስ የሰጣቸው ከ300 በላይ ቋሚ የሰለጠኑ ሰራተኞች አሉት። አንድ የክሊክ ባለሙያ በቀን በአማካይ እስከ 18 ጉዞዎችን ያከናውናል። ይህ የኤሌክትሪክ ብስክሌት አሰራር የነዳጅ ዋጋ ንረትን ሙሉ በሙሉ ተቋቁሞ ነዳጅ በጠፋበት ሰዓት ሁሉ ክሊክ ያለምንም መስተጓጎል እና ያለ ዋጋ መጨመር ቋሚና ፈጣን አገልግሎትን እንዲሰጥ አድርጎታል። በአዲስ አበባ የፉድ ዴሊቨሪ ጦርነት ገና መጀመሩ ነው። በአሁኑ ሰዓት ቢዩ ከግማሽ በላይ የሆነውን የገበያ ድርሻ ከ56 በመቶ በላይ ብቻውን ይዟል። ይህ ደግሞ በአጋጣሚ የመጣ አይደለም። ቢዩ ለ4 ዓመታት ያህል ትርፍ ላለማግኘት ሆን ብሎ ወስኖ ከ4 ሚሊዮን ዶላር በላይ በመሰረተ ልማትና በስራ ላይ በማፍሰስ ገበያውን በዝቅተኛ ኮሚሽን ከ30 በመቶ መደበኛ ኮሚሽን ይልቅ 10 በመቶ ብቻ በማግኘት ገበያውን አጥለቀለቀው። ውጤቱም ሌሎች ተፎካካሪዎች ደንበኛ ሲፈልጉ ቢዩ ቀድሞ ደንበኛ ይዞ ጨርሷል። ቢዩ በቅናሽና በጅምላ ብስክሌቶች፣ ዴሊቨር አድርስ በከፍተኛ የቪአይፒ ደንበኞች፣ ፈረስና ራይድ በትራንስፖርት ስለመዳራቸው፣ ትኩስ በጥራትና ዋስትናው እና ክሊክ በዘመናዊ ኤሌክትሪክ ብስክሌቶቹ የከተማውን ገበያ ለመቆጣጠር በየቀኑ አዳዲስ ስልቶችን እየቀያየሩ ይፋለማሉ። ነገር ግን የዚህ ሁሉ ትልቅ የቢሊየን ብር ኢንዱስትሪ እውነተኛ ሞተሮችና መሬት ላይ ያሉ አንቀሳቃሽ ኩባንያዎቹ ሳይሆኑ በየቀኑ በከተማው አስቸጋሪ መንገዶችና የትራፊክ ውጥረት ውስጥ የሚሰሩት ወጣቶች ናቸው። በየቀኑ በእነዚህ 6 ኩባንያዎች ስር በሞተርና በብስክሌት እየጋለቡ በትክክል ኪሳቸውን በስንት ብር ይሞላሉ? ማንም የማይናገረው እውነተኛው የቀንና የወር ገቢያቸው ስንት ነው? በሞተር የሚሰራው ይበልጣል ወይስ ወጪው አነስተኛ በሆነው ብስክሌት የሚሰራው? የእነዚህን የጎዳና ላይ ጀግኖች እውነተኛ የገቢ ስሌት፣ ስውር ወጪዎቻቸውንና ፈተናዎቻቸውን በሚቀጥለው ቪዲዮ በክፍል 2 በጥልቀት ይዘንላችሁ እንቀርባለን። ያንን እውነታ ለመመልከት ቪዲዮውን አሁኑ ላይክ ያደርጉ፣ ሰብስክራይብ አድርገው የደውል ምልክቱን ይጫኑ። በክፍል 2 እስክንገናኝ ድረስ አንቶልድ ኢትዮጵያ ነበር። ሰላም።